ማለት ገንዘብ ከሌለ ህይወት የለም ይሄን መካድ አንችልም የለም ማለት በቃ ገንዘብ ከሌለ ዳቦ አትገዛ ዳቦ ካልገዛ ረሃብ ይገላል ይሄ ታወቀ ነገር ነው በጣም ባጭሩና ይሄ ገንዘብ ከማመንጨት ጀምሮ እዛ ማኔጅመንቱ በጣም በዝርዝር እስልምና ውስጥ የተነሱ አጀንዳዎች ናቸው እነሱን ጉዳዮች በደንብ ማየት ያስፈልጋል ብዬ ስለማምን ነው ያው እስልምና ባጭሩ የሰው ልጆች አሁን አንዳንዴ እስልምና የተረዳ ነው የመንፈሳዊ ህይወት ነው የሚል አይደለ መንፈሳዊ ህይወቴ ጥሩ ነው ይሏል ምን ማለታችሁ ነው መንፈሳዊ ህይወታችሁ ማለት የገንዘብ ህይወት መንፈሳዊ ህይወት አካል አይደለም ገባ የመንፈሳዊ አካል ዘካ አለኩ ዘካ አለው ሰደቃ አለው ኃላፊነት አለው ለሚስትህ እና ለልጆችህ የምታደርገው ኢንፋቅ ሙሉ በሙሉ ሰደቃ ነው አላህ ዘንድ አጅር የሚጻፍበት ካላደረክ ቅጣት የሚጻፍበት በጣም የተያያዘ ነገር ነው ምን የሚገነጣጠል ነገር አይደለም ያው ዘመን ሆነና ጊዜው ሳስቶ አሁን እስልምና ኩል ሊሆነች በጣም መስጂድ ውስጥ የምትከናወን በአመት አንድ ወር መጾም በቀን 5 ጊዜ መስገድ ሆኖ ቆሞብን ተቸግረናል እንጂ ይሄ ገንዘብም ሲሪየስ አጀንዳ ነው እስልምና ብዙ ያነሳበት ጉዳይ ነው በጣም በርከት ያሉ የቁርአን አንቀጾች ፉቃሃ አልኢስላም ብዙ የደከሙበት ብዙ የሐዲስ ዘገባዎች የወረዱበት ሲሪየስ አጀንዳ ነውና እሱን ጉዳይ በደንብ ማየት ይኖርብናል ኦኬ ደግሞ ከዚህ በስተፊት በባሰ ሁኔታ በተለይ ቤተሰብ አካባቢ የሚኖር የበጀት ጉዳይ እኔ በዘመናችን በጣም አጠያያቂና አነጋጋሪ ወይም ደግሞ በደንብ መመካከር ያለብን ይሄ ፕሮግራም ሁሉ ያስታውሳለሁ በዋነኝነት ለወጣት ተጋቢ